አመቱን በሙሉ በመጠበቅ ከዘመን ወደ ዘመን ያሸጋገረን እግዚአብሔር የተመሰገነ ይሁን። የ2018 ዓመተ ምህረት የጋሞ ብሔረሰብ ዘመን መለወጫ ዮም መስቀላን ከቤተሰብ ጋር እጅግ ደማቅ በሆነ መልኩ አክብረናል። ባለፈው አመት አባታችን እንግዲህ በዓልን ስናከብር ከኛ ጋር ነበር። በዚህ አመት ደግሞ ከዚህ ዓለም ድካም በማረፉ ከኛ ጋር የለም። በዓልን ከኛ ጋር እንግዲህ አብረን ማክበር አልቻልንም። ይህ ሀዘን በውስጣችን ነበር። እጅግ በጣም ሁላችንም አዝነናል። ዛሬ እለቱ ማታ አይቶ እየተባለ የሚጠራበት እለት ነው። በዚህ ቀን ደግሞ ያገቡ ልጆች ወደ አማቾቻቸው ቤት ስጦታ ይዘው የሚመጡበት ቀን ነው። እህቴ የእህቴ ባለቤት እንዲሁም ደግሞ ልጆቻቸው ማዘርን እኛን ለመጠየቅ ወደ ቤት መጥተዋል። አብረን ከነሱ ጋር እንግዲህ መጀመሪያ አባታችንን በማጣታችን የመጀመሪያው እንግዲህ የአዲስ ዓመት በዓለም ከመሆኑ ጋር ተያይዞ ሀዘኑ በጣም ከባድ ነበር። አዝነን ነበር። ነገር ግን ያጽናናን መንፈስ ቅዱስ የተመሰገነ ይሁን። ሁላችንም መጽናናት እንዳለብን መበርታት እንዳለብን አስበን ሁላችንም ወደዛ የምንሄድ መሆናችንን አስበን እንግዲህ ተመለስን። ከዛ በኋላ የሚበላው ቀረበ። መጀመሪያ ላይ መረቅ ያለው ጥብስ ሁላችንም እንግዲህ ተመገብን። ከዛ በኋላ ደግሞ እናታችን በጣም እጇ ይጣፍጣል። እናታችን እጆቿ የተባረኩ ናቸው። ከእናታችን እጅ ለመብላት የጓጓነውን ባህላዊ ምግብ በጋሞኛ አጠራሩ ኦይሳካታ ወይም ቅንጬ በቅቤ የተለወሰ ቅንጬ ለመብላት ተሰናዳን። ማዘር አቀረበች። ከዛ በኋላ ለሁላችንም እንግዲህ ያከፋፈለች እየሰጠች ትገኛለች። ስታጎርስ እዩዋት። ሁሌም አምና ያጎረሱን እጆቿ ዘንድሮም ደግሞ እያጎረሱን ይገኛሉ። እርስ በርስ እየተጎራረስን እየተሳሳቅን በደስታ ሁላችንም ተመገብን። ተመልከቱ፣ እጄ ላይ ቅቤው እየተንጠባጠበ ይገኛል። የግድ ቅቤ መንጠባጠብ አለበት፣ ምክንያቱም በዓል መሆኑን በዚህ ነው የምናውቀው። ከዛ በኋላ ደግሞ ሁላችንም እግዚአብሔርን በአምልኮ በዘማሬ አመለክን፣ እግዚአብሔርን አመሰገንን። ስለሆነው ነገር ሁሉ እግዚአብሔርን አመሰገንን። ከዛ በኋላ ደግሞ ለቀጣዩ ዓመት እግዚአብሔር በሰላም በጤና እንዲያደርሰን ሁላችንም እግዚአብሔርን ተማጸንን። እንግዲህ አዲሱ ዓመት የሰላም የፍቅር የደስታ ያሰባችሁት የሚሳካበት የምትሰሩት ውጤታማ ፍሬያማ የሚሆንበት ዓመት እንዲሆንላችሁ እመኛለሁ። እግዚአብሔር ለቀጣይ ዓመት በሰላም ያድርሰን። መልካም ጊዜ ይሁንላችሁ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው ቻው።